ሁሉ ኢንፎርሜሽን ያለን ሰዎች ነን ስለ ዲን ትምህርት አለ ሲባል ግን ብዙ ሰዎች ለምንድን ነው የሚቀሩት አላህ ያብጀን አላህ ያስተካክለን ይሄ ቀልባቸው የተስተካከሉ ሰዎች መለያ እንደሚሆን ምንድነው ማረጋገጫው ሲሉ ሱረቱል አንዓም ቁጥር 125ን ሸይኹ አቀረቡ አላህ ምን ይላል فمن يريد الله ان يهديه ምልክቱን ነው የሚነግሩን አላህ ሂዳያ ሊሰጠው ሊያቀናው በአዘል የፈለገለትን ሰው አሉ ምንድነው ምልክቱ በዚህ ዱንያ يشرح صدره للإسلام አሉ ጀረቱን ልቡን ለእስልምና ያሰፋለታል አሉ አላህ አንተ ዲነል ኢስላምን ለማወቅ ለመማር እንዲሁም ለመተግበር ልብህን አስፍቶልህ ከሆነ በአዘል ሂዳያ ሊሰጥህ እንደፈለገልህ በዚህ ማወቅ ትችላለህ ወመን يريد ان يضله በወንጀሉ በኃጢያቱ ሰበብ ደግሞ ሊያጠመው የፈለገውን ሰው አላህ በአዘል ምንድነው እንደጻፈበት ማረጋገጫው يجعل صدره ضيقا ደረቱን ጠባብ ያረግበታል ሐረጃ ቸጋራ ያረጋዋል ከአንማ يصعد في السماء ልክ ወደ ላይ ወደ ሰማይ ያለ መሰላል ለመውጣት እንደሚታገል ሰው እስላምን ለማዳመጥ ስለ እስላም ለመማር ደረቱን ነው የሚያጠብበት አለ ምክንያቱ ምንድነው የሰውየው ወንጀል ነው ስለዚህ እኛም ዛሬ አላህ ምን ያህል ወፍቆናል ስለ እስላም ለመስማት ያወቅነውንም ለማስተማር ስለ እስላምና ስለ ሙስሊሞች ወቅታዊ ሁኔታ ሲነገር ጉጉታ አለን ወይ ለመስማት ለዛ ነገር ዝግጁ ነን ወይ በዛ መምራት እንችላለን ዝግጁ ከሆነ ሁሌም ሐሳብ ጭንቀታችን የኡማው ነገር የኛም የግል ጉዳይ ከሆነ አልহামዱሊላህ ምልክቱ እየታየ ነው ማለት ነው ካልሆነ ግን የእስላም ነገር የሚጨንቀን ብዙ መስማት ማንፈልግ ከሆነ የሆነ ትርፍ ጊዜ ብቻ መሄጃ ስናጣ ጊዜ ለማሳለፍ የምንለው ከሆነ አደጋ ላይ ወድቀናል ዋና ህይወታችን ይሄ ነውና ማለት ነው ግልጽ ነው ስለዚህ ያንን ልናደርግ ይገባናል ነው ቀልባቸው በሽተኛ የሆኑ ሰዎች ሐቅ ሲመጣላቸው አይወዱም ሐቅን ይጠላሉ ነው በል جاءهم بالحق واكثرهم للحق كارهون እውነቱን ይዞላቸው ነበር መልእክተኛው የመጣው እነሱ ግን አብዛኛዎቹ እውነትን የሚጠሉ በመሆናቸው ነው ሶስተኛው ቀልባቸው የተስተካከለ ሰዎች መለያቸው ምንድነው ኢጃበቱ ዳዕወት الإيمان وحب الازدياد منه ወደ ኢማን የሚጣሩ ሰዎችን እሺ ብለው ይቀበላሉ ኢማናቸው በየጊዜው እንዲያድግ እንዲጨምርም ፍቅርና ጉጉቱ ይኖራቸዋል ነው ይሄ ቀልቡ የተስተካከለ ሰው ነው ለዚህም ማረጋገጫው ቀልባቸው የተስተካከሉ ሰዎች በሱረቱ አሊ ኢምራን ቁጥር 193 ላይ አላህ ስለነሱ ሲነግረን እንዲህ ይላሉ አለ ረበና ጌታችን አላህ ሆይ ኢነና ሰሚዕና ሙናዲያን እኛ አንድን ሰባኪ ወይም አንድን ተጣሪ ሰማነው ዩናዲ ሊልኢማን ወደ ኢማን ጎዳና ሲጣራ ምን በማለት አን አሚኑ ቢረቢኩም በጌታችሁ በአላህ መኑ በማለት ሲጣራ ሰማነው እኛም ተቀበልነውና